ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። እሁድ ጳጉሜ 3 ቀን 2011 ዓ.ም ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች። ቦን ከሚገኘው የዲደብሊው የቀጥታ ስርጭት ስቱዲዮ ለዛሬ ተስፋ ለሞልደየስና እኔ ልደታ አበበንን ከዓለም ዜና በኋላ ሁለት ሳምንታዊ ዝግጅቶቻችን ይቀርባሉ። ቀዳሚው እንወያይ ሲሆን ትኩረቱ ደግሞ የኢትዮጵያ ሕገ መንግስትና የፌዴራል ስርዓቱ ላይ ነው። የሕክምናና የፊልም ስራ ባለሙያ ዶክተር ምህረት አያሌው ማንደፍሮ ደግሞ የመዝናኛ ዝግጅታችን እንግዳ ናት። እስከ ስርጭታችን ፍጻሜ አብራችሁን ቆዩ። የቀጥታ ስርጭታችንን በተለያዩ መንገዶች መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርስ 22 ሜትር ባንድ እና በ11995 ኪሎ ሄርስ 25 ሜትር ባንድ ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በሳተላይት በአረብሳት በበድር 4 በ11996 ሜጋሄርስ ዲደብሊው ኤ2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርስ ዲደብሊው ኤ2 7 ዲግሪ ዌስት ቨርቲካል ላይ ነው። ከዚህም ሌላ ዲደብሊው አምሃሪክ በተባለው አፕሊኬሽን ወይም ዲደብሊው አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። ተስፋ ለሞልደየስ ያሰማናል። የዲደብሊው ዜና በቅድሚያም ዋና ዋና ርዕሶቹ። የኢትዮጵያ ብሔራዊ ቡድን በኳታር ለሚደረገው የዓለም የእግር ኳስ ዋንጫ የምድብ ማጣሪያ አለፈ። ብሔራዊ ቡድኑ ከሌሶቶ ጋር የነበረውን የቅድመ ማጣሪያ ውድድር በድምር ውጤት አሸንፏል። በሱዳን የቀይ ባህር ግዛት ያሉ የቢኒ አመርና ኑቢያ ጎሳዎች ዛሬ የእርቅ ስምምነት ተፈራረሙ። የሁለቱ ጎሳዎች ተወካዮች ከስምምነት ላይ የደረሱት የአገሪቱ ሉዓላዊ ምክር ቤት አባል ጀነራል መሐመድ ሐምዳን ዳጋሎ ባደረጉት ግፊት ነው ተብሏል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በየመን መንግስት ኃይሎችና ተገንጣዮች በሀገሪቱ ደቡባዊ ክፍል እያካሄዱ ያሉትን ሁሉንም ወታደራዊ እርምጃዎች እንዲያቆሙ ጥሪ ያቀረቡ። ሁለቱ ሀገራት ጥሪውን ያቀረቡት ዛሬ በጋራ ባወጡት መግለጫ ነው። ዜናው በዝርዝር። የኢትዮጵያ ብሔራዊ ቡድን በጎርጎሮሳዊ 2022 በኳታር ለሚደረገው የዓለም እግር ኳስ ዋንጫ የምድብ ማጣሪያ አለፈ። ብሔራዊ ቡድኑ ዛሬ ከሌሶቶ ጋር ባደረገው ጨዋታ 1-1 ቢለያይም በድምር ውጤት ቅድመ ማጣሪያውን አሸንፏል። በሌሶቶ መዲና ማሴሮ በሚገኝ ስቴዲየም ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን ዛሬም ጎል ማስቆጠር ተስኖታል። ዋሊያዎቹ ባለፈው ረቡዕ የሌሶቶ አቻቸውን ባህር ዳር ስቴዲየም ባስተናገዱበት የመጀመሪያው የቅድመ ማጣሪያ ውድድራቸውም ያለምንም ግብ ነበር የተለያዩት። ሁለቱ ቡድኖች በዛሬው መልስ ጨዋታ የመጀመሪያው አጋማሽም መረብ መድፈር አልቻሉም። የሌሶቶ ተጫዋች ንካዩ ሌሮቶሊ ከረፍት መልስ በ51ኛው ደቂቃ ላይ በራሱ ቡድን ላይ ባስቆጠረው ግብ ኢትዮጵያ መሪነቱን ይዛ ብትቆይም ከ5 ደቂቃ በኋላ በሴፖ ሴትሩማኒ በተቆጠረባት ግብ አቻ ተለያይታለች። ሆኖም ከሜዳ ውጭ በተቆጠረ ግብ በሚለው ኢትዮጵያ ወደ ምድብ ማጣሪያው ማለፍ ችላለች። በአብርሃም መብራቱ የሚሰለጥኑት ዋሊያዎቹ ከጨዋታው መጠናቀቅ በኋላ ደስታቸውን በጭፈራ ሲገልጹ ታይተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ አንድ ማህበር የኢትዮጵያ መንግስት በተመሳሳይ ጾታ አፍቃሪዎች ላይ አሳይቶታል ያለውን ዝምታ አወገዘ። ማህበረ ወይንዬ አቡነ ተክለ ሃይማኖት የተሰኘው ይኸው ማህበር ዛሬ በአዲስ አበባ በሰጠው መግለጫ መንግስት ለተመሳሳይ ጾታ ግንኙነትን በተመለከተ ጠንካራ ሕግ ሊያወጣ ይገባል ብሏል። የማህበሩ ሰብሳቢ መምህር ደረጀ ነጋሽ እንደተናገሩት መንግስት በጉዳዩ ላይ ያለው ግዴለሽነት ለተመሳሳይ ጾታ ግንኙነት ንቅናቄ መስፋፋት ረድቷል። ሰብሳቢው በኢትዮጵያ የተመሳሳይ ጾታ ግንኙነት እንዲስፋፋ የሚያደርጉት የውጭ ዜጎች ናቸው ሲሉም ወንጅለዋል። ለዚህም ዓላማቸው እርዳታን፣ ፖለቲካንና ቴክኖሎጂን ይጠቀማሉ ብለዋል። በኢትዮጵያ የተመሳሳይ ጾታ ግንኙነት እስከ 15 ዓመት በሕግ እንደሚያስቀጣ ቢደነገግም መምህር ደረጀ ግን የአገሪቱ ባለስልጣናት ይበልጥ የጠነከረ ሕግ እንዲያወጡ አሳስበዋል። በሱዳን የቀይ ባህር ግዛት ያሉ የቢኒ አመርና ኑቢያ ጎሳዎች ዛሬ የእርቅ ስምምነት ተፈራረሙ።
አድማጮች ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ከትንሽ ደቂቃዎች በኋላ ተመልሰን እንመጣለን። እስከዛው ሙዚቃ እናጫውታለን። ዝምታዬ ድርሻዬ ነው ፋንታዬ ልኬ ነው በቃ አያምረኝም ስሞታ እንደሌለሶ አያምርብኝ እነሱን መሆን እንዳይሆንብኝ። አድማጮቻችን ለተፈጠረው የቴክኒክ ችግር በይቅርታ እንጠይቃለን። ወደ ዜናዎቹ መልሰን እንሻገራለን። በሱዳን የቀይ ባህር ግዛት ያሉ የቢኒያ አመርና ኑቢያ ጎሳዎች ዛሬ የእርቅ ስምምነት ተፈራረሙ። የሁለቱ ጎሳዎች ተወካዮች ከስምምነት ላይ የደረሱት የሀገሪቱ ሉዓላዊ ምክር ቤት አባል ጀነራል መሐመድ ሐምዳን ዳጋሎ ባደረጉት ግፊት ነው ተብሏል። በቢኒያ አመርና ኑቢያ ጎሳዎች አባላት መካከል ከ2 ሳምንት በፊት በተቀሰቀሰ ግጭት ቢያንስ 16 ሰዎች መሞታቸውን ተከትሎ አዲሱ የሱዳን መንግስት በአካባቢው የአስቸኳይ ጊዜ አዋጅ ደንግጎ ነበር። ሁለቱን ጎሳዎች ለማስማማት ወደ ሀገሪቱ የወደብ ከተማ ፖርት ሱዳን ያመሩት ጀነራል ዳጋሎ የጎሳዎቹ ተወካዮች እርቅ ለማውረድ አሻፈረኝ ካሉ ከሀገር እስከ ማባረር የደረሰ እርምጃ እንደሚወስዱ አስጠንቅቀዋቸዋል። ጀነራሉ በዛሬው ስነ ስርዓት ላይ የማትስማሙ ከሆነ በኃያሉ እግዚአብሔር ስም እምላለሁ ሁለታችሁንም ወገኖች ከሀገር እናስወጣቸዋለን ሲሉ ተደምጠዋል። ስርዓቱን ለመከታተል በስፍራው በተገኙ የአካባቢው ነዋሪዎች፣ የጦር ሰራዊትና የመንግስት ባለስልጣናት ለጀነራሉ ድጋፋቸውን በጋለ ጭብጨባ ገልጸውላቸዋል። የሀገሪቱን ፈጥኖ ደራሽ ድጋፍ ሰጪ ኃይልን የሚያዙት ጀነራል ዳጋሎ ሁለቱም ወገኖች ዛሬውኑ ምሽት ህገወጥ መሳሪያዎቻቸውን እንዲያስረክቡ ጠይቀዋል። የሁለቱ ጎሳዎች ተወካዮች ስምምነቱን ከፈረሙ በኋላ ጀነራሉ ቀደም ሲል በንግግራቸው ለተጠቀሟቸው ጠንከር ያሉ ቃላት ይቅርታ ጠይቀዋል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በየመን መንግስት ኃይሎችና ተገንጣዮች በአገሪቱ ደቡባዊ ክፍል እያካሄዱ ያሉትን ሁሉንም ወታደራዊ እርምጃዎች እንዲያቆሙ ጥሪ ያቀረቡ። ሁለቱ ሀገራት ጥሪውን ያቀረቡት ዛሬ በጋራ ባወጡት መግለጫ ነው። ዓለም አቀፍ እውቅና ያለው የፕሬዝደንት አብዱራቡ ማንሱር ሃዲ መንግስትና ደቡብ የመንን ለመገንጠል የሚንቀሳቀሱት ኃይሎች በመካከላቸው የተፈጠረውን ቀውስ ለመፍታት ይቻል ዘንድ ለገንቢ ውይይት እንዲዘጋጁ ሁለቱ ሀገራት አሳስበዋል። በሳውዲና የተባበሩት አረብ ኤሚሬቶች መንግስታዊ ዜና አገልግሎቶች የተሰራጨው የጋራ መግለጫ ሁሉም ወታደራዊ ዘመቻዎች እንደዚሁም በህዝብና የግለሰብ ንብረቶች ላይ የሚደርሱ ጥቃቶች በአፋጣኝ እንዲቆሙ ጠይቋል። ሁለቱ ሀገራት በመግለጫቸው ህጋዊ ላሉት የማንሱር ሃዲ መንግስትም ያላቸውን ድጋፍ በድጋሚ አረጋግጠዋል። በሳውዲ መራሹ ወታደራዊ ጥምረት እየታገዙ በኢራን ይደገፋሉ የሚባሉትን የሁቲ አማጽያንን በጋራ ሲዋጉ የቆዩት የየመን መንግስት ወታደሮችና ተገንጣዮቹ እርስ በርስ እያካሄዱት ያለው ውጊያ በሀገሪቱ ሰላም ለማውረድ የሚደረገውን ጥረት አወሳስቦታል። በተባበሩት አረብ ኤሚሬቶች የሚደገፉት የደቡብ የመን ተገንጣዮች የሃዲ መንግስት ጊዜያዊ መቀመጫ የሆነችውን የኤደን ከተማን ባለፈው ነሐሴ ወር ከተቆጣጠሩ ወዲህ በሁለቱ ወገኖች መካከል ተደጋጋሚ ውጊያዎች ተደርገዋል። የሃዲ መንግስት ደጋፊ የሆነችው ሳውዲ አረቢያ ተገንጣዮቹ በቁጥጥራቸው ስር ያለችውን የኤደን ከተማን እንዲያስረክቡ ባለፈው ሐሙስ ጥሪ አቅርባ ነበር። አሜሪካና ቱርክ በሰሜን ምስራቅ ሶሪያ የጋራ ወታደራዊ ቅኝት ዛሬ ማካሄድ ጀመሩ። ወታደራዊ ቅኝቱ በአሜሪካ በሚደገፉት ራሱን እስላማዊ መንግስት ብሎ የሚጠራውን ታጣቂ ቡድን በሚዋጉት የኩርድ ኃይሎችና በቱርክ መንግስት መካከል ያለውን ውጥረት ለማርገብ የታለመ ነው ተብሏል። ቀደም ሲል በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት በዛሬው ዕለት 6 የቱርክ ብረት ለበስ ተሽከርካሪዎች በሶሪያ የሚገኙትን የአሜሪካ ኃይሎች ለመቀላቀል ድንበር አቋርጠው ወደ ሶሪያ ዘልቀዋል። ተሽከርካሪዎቹ ቱርክና ሶሪያን የሚለያቸውን የኮንክሪት አጥር ሲሻገሩ 2 ሄሊኮፕተሮች ከበላያቸው ሲበሩ ታይተዋል። ለጋራ ወታደራዊ ቅኝቱ ወደ ብራም አቅጣጫ ሲያቀኑም ተመሳሳይ ቁጥር ያላቸው የአሜሪካ ተሽከርካሪዎች፣ አምቡላንስና አነስተኛ ክፍት የጭነት መኪና አጅበዋቸዋል። የቱርክ መከላከያ ሰራዊት እንዳስታወቀው በዛሬው ወታደራዊ ዘመቻ ሰው አልባ አነስተኛ አውሮፕላኖች፣ ድሮኖችም ተሳትፈዋል። በመጨረሻም ዛሬ በብሪታንያ በተካሄደ የግማሽ ማራቶን ሩጫ ውድድር ኢትዮጵያዊው አትሌት ታምራት ቶላ ብሪታናዊ ሞፋራን ተከትሎ ሁለተኛ ወጣ።
በሴቶች ተመሳሳይ ውድድር ኬንያዊቷ ብሪጊድ ኮሲጊ የምንጊዜም ፈጣን ሰዓት በማስመዝገብ አሸንፋለች። ታምራት በዛሬው ውድድር ከፍተኛ ፉክክር ቢያደርግም በመጨረሻው ማይል ሞፋራ በመብረታቱ ሁለተኛ ለመውጣት ተገዷል። ፋራ ከድሉ በኋላ ስለ ታምራት በሰጠው አስተያየት የህዝቡ ጩኸት ከፍ ያለ ስለነበር በመካከላችን ያለውን ክፍተት እንዳጠበበው አላወቅኩም ነበር፣ ስለዚህ ወደ ኋላ እመለከት ነበር ብሏል። ግሬት ኖርዝ ራን ተብሎ የሚጠራው ይህንን ውድድር ለስድስተኛ ተከታታይ ጊዜያት ያሸነፈው ሞፋራ ውድድሩን የጨረሰው በ59 ደቂቃ ከ6 ሰከንድ ነው። ፋራ ውድድሩ በመጪው ጥቅምት ለሚካፈልበት የቺካጎ ማራቶን ጥሩ መዘጋጃ ነው ሲል ለቢቢሲ ስፖርት ተናግሯል። ለኔዘርላንድስ የሚሮጠው ትውልደ ሶማሊያዊው አብዲ ናጊዮ ውድድሩን ሶስተኛ ሆኖ አጠናቋል። በሴቶች ተመሳሳይ ርቀት ኬንያውያን ከ1 እስከ 3 በመግባት ውድድሩን በፍጹም የበላይነት ጨርሰዋል። የግማሽ ማራቶኑን በ1 ሰዓት ከ4 ደቂቃ ከ8 ሰከንድ በመግባት ያሸነፈችው ብሪጊድ ኮሲጊ የስፍራውን ክብረ ወሰን ሰብራለች። ኬንያዊቷ ሯጭ የገባችበት ሰዓት በጎርጎሮሳዊ 2017 በሀገሯ ልጅ ጆስሊን ጂፕ ኮሲጊ ከተያዘው የዓለም ክብረ ወሰን በ23 ሰከንድ የፈጠነ ቢሆንም ውድድሩ ለክብረ ወሰን መመዝገቢያነት የተመረጠ ባለመሆኑ ወርቃማውን ዕድል አታለች። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ የኢትዮጵያ ብሔራዊ ቡድን በኳታር ለሚደረገው የዓለም እግር ኳስ ዋንጫ የምድብ ማጣሪያ አለፈ። ብሔራዊ ቡድኑ ከሌሴቶ ጋር የነበረውን የቅድመ ማጣሪያ ውድድር በድምር ውጤት አሸንፏል። በሱዳን የቀይ ባህር ግዛት ያሉ የቢኒ አመርና ኑቢያ ጎሳዎች ዛሬ የእርቅ ስምምነት ተፈራረሙ። የሁለቱ ጎሳዎች ተወካዮች ከስምምነት ላይ የደረሱት የአገሪቱ ሉዓላዊ ምክር ቤት አባል ጀነራል መሐመድ ሐምዳን ዳጋሎ ባደረጉት ግፊት ነው ተብሏል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በየመን መንግስት ኃይሎችና ተገንጣዮች በሀገሪቱ ደቡባዊ ክፍል እያካሄዱ ያሉትን ሁሉንም ወታደራዊ እርምጃ እንዲያቆሙ ጥሪ ያቀረቡ። ሁለቱ ሀገራት ጥሪውን ያቀረቡት ዛሬ በጋራ ባወጡት መግለጫ ነው። ዜናው በዚሁ ተጠቃሏል። ሰላም።